ሄሎ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ይሄ ያስኒ ዩቲዩብ ቻናል ነው። ከወደዳችሁት ላይክ፣ ኮሜንት እንዲሁም ሰብስክራይብ በማድረግ ሳትረሱ ተቀላቀሉ። ዛሬ ምንድነው ይዤላችሁ የመጣሁት? በቀደም በገለቴ የሰራሁትን ቪዲዮ በኢንስታግራም ላይ ሼር አድርጌ ነበረና የተወሰኑ ሜሴጆች ደርሰውኛል። አንቺ የሱን ፓርት ሳታጣሪ ዝም ብለሽ እንዴት የሰው ስም ታጠፊያለሽ? ከሁለቱም ጎን ሳታይ ምናምን ብለው መልእክት ደርሶኝ ነበረ። እነሱ ኮሜንት እና መልእክት በአስቀመጡልኝ መንገድ እና ሁኔታ ለማየት ወስኛለሁ እና አሌታ ላይ ገብቼ የልጁ ባለቤት ተብዬው የነበረው አልቀረበም። የሱ ጓደኛ ግን የሰጠውን ፕሮግራም በሀሌታ ላይ አይቲካ ገብቼ ቪዲዮን አይቻለሁ። ጥያቄና መልሱን ኢንተርቪውን በአጠቃላይ አይቻለሁ። ከዛ አይቼ በጣም ከባድ ነው። ከሱ ሳይድም ማየት ፈለኩኝ። ምክንያቱም አንዳንዴም በደፈና እሷ ስላለቀሰች እንዴት ብለን የእሷን ሳይድ ብቻ እኔ ሁል ጊዜ ምናምን አለው ከሁለቱም ሳይድ። ይሄኛውን ግን ለመጀመሪያ ጊዜ ስትሬት ዌይ በቃ ለእሷ ሳይድ ይዤ ነው ቪዲዮ የሰራሁትኝ በቀደም። ስለዚህ በኢንስታግራም ጓደኞቼ ወይም ደግሞ ፍሬንዶች ፎሎ ምንደራረግ በላኩልኝ መሰረት ይህን ላይ ተገድጃለሁ። በአጭሩ ያየሁትን ሼር አረጋችኋለሁ። ከዛ በዛ ደግሞ መንገድ እኔ ኮሜንት ሰጣችኋለሁ። እናንተም ደስ ያላችሁን የገባችሁን ያህል ኮሜንት በማድረግ ፋሚሊ መሆን እንዳትረሱ። አሁን የመጀመሪያውን ባጭሩ እሱ የተጠየቀውን ምላሽና ጥያቄና ምላሹን አይተን እንመለስ። ከጥቅም ጋር የተያዘ አይደለም ነው አይደለም። ቢሆን ኖሮ እሱ ለሷ ያን ያህል እንክብካቤ ማድረግ አይጠበቅበትም። ስፔሻሊ ትዳር ውስጥ ከገቡ በኋላ ያን ያህል እንዳንድ አባወራ እኔ የተለየ አክት ሲያደርግ ጎል ውስጥ ለማስገባት ስትራቴጂ ተነድፎ የተሰራ ስራ ነው የሚሉ ሰዎች አሉ። እሷ ምንም አማራጭ አልነበራትም። ከሱ የተሻለ ከሱ የቀረባት ማን ነበር? ለማን ውክልና ትስጥ? ምንድን ያለው? ወይኔ ጌታዬ ሆይ እኔ ይሄንን ነው እኮ የምላችሁ። አንዳንድ ሰው በኢትዮጵያ በአሁን ሰዓት ደግሞ አሁን በገለቴ ብቻ አይደለም፣ በጣም በብዙ ሴቶች እንዲሁም በወንዶች ማጋ ነው አለምሰገድ የዩቲዩብ ዮሃ ሚዲያ ላይ እንዳለ ከመጀመሪያ እስከ መጨረሻ ገብታችሁ ብታዩት እንዲህ አይነት ችግር ነው። ሰው ከውጭ ብር ይልካል ወይ ደግሞ ከየትም ቦታ ይልካል፣ ወይ ወንድም ወይ እህት ወይ ጓደኛ ወይ እናት ወይ አባት፣ በቃ ሰሪ ውጭ ሀገር ያለውን ህዝብ እንዲሁ ሲያስለቅሱ ያለ ዮሃ ሚዲያ ገብታችሁ አሁን ገለቴም እንዲህ ነው የሆነችው። ምንድን ነው ያለው ይሄ ልጅ? ይሄ ጓደኛው ምንድን ነው ያለው? ሌላ ማን አላት? ማን ነው ቻንስ ያላት? ሌላ ውክልና የምትሰጠው ሰው ስለሌለ ከሱ ሌላ ማን አላት? አሁን ይቺ ልጅ ከአርሲ ነው የመጣችው። ቋንቋም ሳትችል ምንም ነገር የምታውቀው ነገር የለም ስለ ሀገሩ፣ ስለ አዲስ አበባ፣ ስለ ወረቀት ምን ትፈርም ምን አትፈርም ምንም ልታውቅ የምትችለው ነገር የለም። ራሴን አስተምሬ ነው ያለችው። ይሄን ሰማችሁት እንግዲህ። እኔ አሁን በሁለቱም ላይክ እሱ ላይ ብቻ ላለመፍረድ ነው የሱንም እስኪ ሳይድ ላይ ብዬ እያየሁ ያለሁት። ሰምታችሁልኛል። ወደሚቀጥለው ደግሞ እንለፍና እመጣለሁኝ። በሽልማት የሰጣትን ቦታ እንደ እናት የለማያችሁ እናት ተብላለች በጊዜው። እናቱ እሷ ቤት ከገቡ በኋላ የተሸጠበት ዋጋ ለእናቱ መሸጡ ብቻ ሳይሆን ዋጋው በጣም ነው የሚዘገን ነው። ይሄንን እንዴት ያው ሲጀመር 200,000 ብር የሚያወጣ ቤት የለም በአሁኑ ወቅት። 200,000 ብር በቤት ደረጃ ተሸጦ አይደለም፣ የስም ማዛወሪያ ለፕሮሰስ ማስጨረሻ የተሄደበት። እሷ ራሷ ፈቅዳ ሰጣቸዋለች ነው የምትለው። ውክልና እንግዲህ ተሰጥተዋለች። ውክልና ስትሰጠው እሱ ለእናቱ ሰጠ፣ እሱ ደግሞ ለእናቱ ሰጠ። አሁን ተማክሯል ሲሰጡ እናት እሷ ራሱ ጸብ ውስጥ እያሉ ነው አንስቶ ይሰጣል አይደለም። በደናው ጊዜ ነው ደግሞ እሷ ፈቅዳለች እኮ ራሱ። እኔ ራሴ ነኝ የሰጠኋቸው እዛ ያኖርኳቸው አለች። በቃ እሱ ማድረግ ያለበት ምንድን ነው? ነገሩን ማስተካከል ነው። በየጊዜው በእናቱ ያለው ነገር ስለሚያስተካከል ነው። ይሄንን ጀስት ፖዚቲቭሊ ነው የምንወስደው። ለምን መሰለህ? በሁለቱም በኩል እሷም ከቀናነት ነው ያን ያደረገችው የሰጠችው።
ምንም አይነት ነገር ውስጧ ሳይኖር ማለት ነው። እሱም ያንን ያደረገው ኦልሬዲ ተሰጥቷል አይደል? ለምትወደው ሰው ለእናትየው ቤት ብትሰጥ የሚደንቅ አይደለም። ደግሞ እሱ ቤቱን ከሰጠ በኋላም ደግሞ ማስተካከል አለብህ ሰነዶቹን እንጂ በከሌ ስም ሆኖ ከሌ ይኑርበት አይነት ነገር ምንድን ነው? እዝጊው ማርና ክርስቶስ ሰማችሁት አይደለ? የ200,000 ብሩን ቤት ለእናትየው ትቀመጥ ነው ያለችው። ትቀመጥና ውሰጂው። ልዩነት አለው፣ በጣም ልዩነት አለው። ስለዚህ ይሄ ልጅ ልክ አብሮት የነበረ ነው የሚመስለው ሲያፈራርም ውሉን ሲያካሂድ። ውሉን ምንድን ያደረገው? አሁን ይች ልጅ ገለቴ ለእናቱ ለባልየው የነበረው እናት ከዛ ሰፈር አውጥታ እዛ ቤት ስታስገባት ትኑርበት ብላ ነው እንጂ ትውሰደው አይደለም። ልዩነት አለው ትውሰደውና ጊፍት። አሁን ስንት ሰው ነው በሰው ቤት ተቀምጦ ያለው? አሁን ያ ሰው ተነስቶ ምሳሌው እኮ ያ ሰው ተነስቶ ኑሪበት ብላኛለች ወይ ብሎኛል። ስለዚህ ለምን 200,000 ብር ከፍዬ በስም ያላደርገውም? እንግዲህ ይሄ 200,000 ብር የሸጠው ሳይሆን ይሄኔ ደግሞ ለሷ የተሸጠበት ተብሎ ተሰጥቷት ይሆናል። የውል ማዘዋወሪያም እንደሆነ አላወቀችም ማለት ነው። ስለዚህ ምንድነው አንዴ ኑሩበት ከተባለ በኋላ ኑሩበት እስካለቻቸው ድረስ ሁለት ነገር ከሚሆን አንደኛውን በስሟ እንዲጠቃለል። ይሄ ነገር ገብቷችኋል? እኔ ገብቶኛል ግን አይ ቲንክ ገብቶኛል። ካልገባችሁ በገባችሁ መሰረት ፕሊስ ኮሜንት አድርጉ። አሁንም ይሄኛው ማስረጃና ይሄኛው ያለው ነገር ከሱ ጋር ምንም ልስማማም አልችልም። በሱ ሳይድም ሆኜ ላዝን አልችልም። ይሄ ስቲል ትክክል ያልሆነ ስራ እንደተሰራ ያስታውቃል ማለት ነው። አንዴ ሌላኛውን ደግሞ አይተን እንመለሳለን። ትንሽ ስለሱ ለነገር እውነቱን ለመናገር እኔ አሁን የሷ ጉዳዩ ደግሞ የሷ ነገር እዚህ ደረጃ በመድረሱ በጣም ከሚያዝኑት ሰዎች መካከል አንዱ ነኝና ታደለን የምንለው ራሱ ታዴ ነው ስንጠራው የምንለው በጣም ለሷ ዩኒክ ነበር። እንደሱ አይነት ባል ኢትዮጵያ ውስጥ አለ ብለህ ለማለት ራሱ የማትደፍረው ሰው አይነት ነገር ነው። ለምን ለሷ የሚያደርገው እንክብካቤ ነው። ሐቁን የምነግርህ ከጸቡ በፊት ራሱ በየደቂቃው አፉ ላይ ነው የምትመጣው። በየደቂቃው አፉ ላይ ትመጣለች። ከኛ ጋር ቁጭ ብሎ ፒያሳ ሻይ ቡና እያለ ነው። ሻይ ቡና እያለ ዛሬ እንዴት ሆነ ይሆን? ዛሬ እንዲህ ቦታ ውድድር አላት። የሄድንበት ቦታ ራሱ ሳይቀር ቴሌቪዥን የውጭ ቻናል ያስከፍት ነበረ። ምናልባት ውድድሩ እዛ ላይ ካለ ብሎ ውጭ ድረስ በቀጥታ እየደወለ አብረዋት ከሄዱት ጋር ይጠይቅ ነበር። ብዙ ጊዜ ይሄዳል። ባልሄደባቸው ጊዜያት ግን በሙሉ እየደወለ ሁሉ የሚጠይቅ ነው። እዚህ ሆና እኮ ኮች ነበራት ማለት አትችልም። ከኮች በላይ የነበረው ታዴ ነበር። እውነቱን ለመናገር የአትሌት ህይወት ታውቀዋለህ። ሌሊት 10 ሰዓት ነው ተነስቶ የሚሮጡት። ሌሊት 10 ሰዓት አብሯት ተነስቶ የሚሮጠው ሰው ቢኖር እሱ ነው አንደኛ። እሱ ብቻ አይደለም፣ ኢቭን ምግብ በየሰዓቱ በየደቂቃው ሊረብሽ ይችላል እያለ ምግቡንም የሚጠጣውንም ይዞ አሁን ረፍት አድርጊ አሁን ተመገቢ ብሎ ውጭ እንኳን እንድትመገብ አይፈቅድላትም። ያን ያክል ይንከባከባት ነበር። እቤት ስትመጣ በሞቀ ውሃ እግሯን ዘፍዝፋ እያሻሸ ምን እያለ ትሪት አደራረጉ በቃ በጣም ኢትዮጵያዊ ባል፣ የእውነት ኢትዮጵያዊ ባል አለ ወይ ይሄ ሰውዬ ከየት ነው የመጣው ከሌላ ፕላኔት ነው ብለህ እንድታስብ ራሱ የሚያደርግ ነበርና ለምንድን ነው እንደዛ የሚያደርገው በጣም ግራ ይገባል ነበር። አይከብድ መሆን ያልከን ሰውዬ እውነት የ11 መሬትና 5 ነው 4 መኪና ወሰደ ያልከን ሰው ነው ወይ? እውነት እንደ ጋዜጣው እያወራ ነው? ታዴ ትክክለኛ እውነታው እሱ ነው። እሺ እንደሰማችሁት ነው። አሁን እሱ ያወራው ስለ ጓደኛው ምን አይነት ጥሩ ሰው እንደሆነ በጣም እንደሚያስብላት እንደገና ደግሞ በቃ እንደ አሰልጣኝ ከሚኖራት አሰልጣኝ አላት ከሚባል እሱ ራሱ እንዴት ላይክ ሌሊት እየተነሳ አብሯት እንዴት እንደሚያግዛት እንደገና ደግሞ ምግብ እያዘጋጀላት እንደገና ደግሞ ከስራ ከምንድነው ከሮጣ ስትመጣ እግሯን ዘፍዝፋ እግሯን አሻሽታ ኢዝ ኢት ቱ ማች? አይ ቲንክ አንድ ወንድ እንደዚህ በጣም 24 ሰዓት ሙሉ ምግብ ሰርቶ
ትሬኒንግ ወስዷት እንደገና ደግሞ ወደ ውጭ ስትሄድ በቃ አብረው ሲገናኙ ድምፁ ምንድነው ስሟ ካፉ አይጠፋም። የማይመስል ነገር ነው። ላይክ የትኛው ወንድ ነው ስለሚስቱ 24 ሰዓት ሙሉ ስሟ ካፋቸው የማይጠፋ? ይሄ የማይመስል። እንደገና ደግሞ እግሯን ዘፍዝፋ አሽቷት ነው። በጣም ለማመን ይከብዳል። በጣም ይቅርታ አድርጉልኝ። እንዲህ አይነት ወንድ ከየት መጣ? ከሌላ ፕላኔት ነው ወይ? እኔ ለጓደኛው ለዚህ ልጅ መቼስ ሜቢ እሱ አካባቢ ሲሆን የፈጠራቸው ጸባዮች ይሆናሉ። ምክንያቱም አንዳንድ ሰው ጓደኛ ጋር ሲሆን እና ሌላ ቦታ ሲሆን የተለያየ ስለሚኖራቸው ጸባይ እንግዲህ ይሄ ልጅ እሱ ጋር ሲገናኝ ይሄንን ብቻ ይሆናል የሚለው የሚያወራለት እንዲያ የሚያረገው ባህሪ ሊሆን ይችላል። በአጠቃላይ አሁን ይሄንን ቪዲዮ ካየን በኋላ አይኖ ለአንድ ሰው ሳይድ መያዝ የለብንም። ሳይድ መያዝ ሳይሆን ዋናው ነጥቡ ላይና ነጥቡ ላይ ችግሩ ላይ ጉዳዩ ላይ ነው። በጣም የብዙ ኢትዮጵያዊ ሰለባ የሆኑ አሉ። ማቹ ይሄ ነገር በኢትዮጵያ ብቻ አይደለም በውጭም አለ እና ይሄ ወርልድ ዋይድ ችግር ነው እና ራሳችሁን ጠብቁ፣ የራሳችሁን ሜንታል ሄልት ጠብቁ፣ እግዚአብሔርን ለምኑ። እና ይሄንን ለውልል የመጣሁትኝ ገለቴ በጣም ስቲል ታሳዝናለች። እኔ በዚህ ጓደኛው በሰጠው አስተያየት ሜቢ ይሄ ልጅ የገለቴ ባል የነበረው እዚህ ጓደኛው አሁን ያያችሁት ቪዲዮ ላይ አብሮ ሲሆን ሜቢ ሌላ አይነት ጸባይ ሊኖረው ይችላል። እሱ ያየበት መንገድና እሱ ፊት አክት የሚያደርገው እንደዛ ከሆነ እንግዲህ ይህም ጓደኛው እንደዛ ብሎ መስክሮለትም ይሆናል። ለዚህ ክሬዲት ልሰጥ እችላለሁ። የማያውቀውን ጸባይ ይሄኔ ከሚስቱ ጋር ሲሆን ሌላ ጸባይ ሊኖረው ስለሚችል ማለት ነው። ለነገሩ ሁላችንም ሌላ ጸባይ አለ። ጓደኛ ጋር ሲኮን ከጓደኛ ጋር የሚደረጉ ነገሮች አሉ። ከልጆች ጋር ሲኮን ከልጆች ጋር፣ ምክንያቱም ከጓደኛችሁ ጋር የነበራችሁትን ካራክተር ልጆቻችሁ ላይ አትደግሙትም። ልጅን እንደ ልጅ፣ ጓደኛን እንደ ጓደኛ፣ ስራ ሲኬድ እንደ ስራ፣ ባል ሲሆን እንደ ባል ጸባይ፣ ሴት ሚስት ሲሆን ስለዚህ ይሄ የተለያየ ጸባይ ያለን ሁላችንም እንዲህ አይነት ጸባዮች አሉን፣ የተለያዩ ጸባዮች። ምክንያቱም ሁሉም የምንገናኝባቸው ሁኔታዎች ስለሚለያዩ ከልጅ ጋር ሌላ ልጅ ነው ከእንደዚህ እንዳልኳችሁ ማለት ነው። እና ይሄ ዓለም አቀፍ ችግር ስለሆነ ማረግ አንድና አንድ ያለባችሁ ራሳችሁን ኃላፊነት ወስዳችሁ ራሳችሁን ጠብቁ ነው የምለው። ይሄ ነው እንግዲህ ለዛሬ ይዤላችሁ የመጣሁት። አይ ሆፕ ኢንጆይ እንዳረጋችሁት እርግጠኛ ነኝ። ፕሊስ ኮሜንት አርጉ። አመሰግናለሁ። ሌላ ነገር ካለ አፕዴት አረጋችኋለሁ። መልካም ቀን።